ሰላም በያላችሁበት ኢንፎቲዩብን የተወዳጃችሁና የምትወዳጁ ነው ቤተሰቦቻችን የቀኑን አበይ ዜናዎችን እነግራችኋለን። ከዛ በፊት ግን ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አብሮነታችሁን እንድታሳዩን በአክብሮት እንጠይቃለን። አብራችሁን ቆዩ። የኢትዮጵያ ብር በዓለም ሶስተኛው ደካማው ገንዘብ ነው ተብሏል። የኢትዮጵያ ብር ዋጋ እየተጠናቀቀ ባለው የ2025 የአውሮፓውያን ዓመት ብቻ ከአሜሪካ ዶላር አንጻር ዋጋው በ15% ማሽቆልቆሉን ብሉምበርግ ዘግቧል። በአሁኑ ወቅት ከአርጀንቲናው ፔሶና ከቱርኩ ሊሬ ቀጥሎ በዓለም ደካማው መገበያያ ገንዘብ መሆኑን ዘገባው ጠቅሷል። የብር ዋጋ ወደፊትም ኢትዮጵያ የውጭ ዕዳዋን ማሸጋሸግ ከመቻሏ ጋር የተሳሰረ ሆኖ እንደሚቀጥል ዘገባው አመላክቷል። መንግስት የሀገሪቱን 3.5 ቢሊዮን ዶላር ብድር መልሶ ለማዋቀር ከወራት በፊት ከአበዳሪዎች ኮሚቴ ጋር የመግባቢያ ስምምነት ላይ መድረሱ ይታወሳል። ሆኖም የሀገሪቱ የውጭ ገቢ ማደግ፣ የመንግስት የበጀት ክፍተት መቀነስ እንዲሁም መንግስት ከ1 ቢሊዮን ዶላር የዩሮ ቦንድ ያዥ ዓለም አቀፍ ኢንቨስተሮች ጋር በቦንዱ አከፋፈል ላይ ስምምነት ሊደርስ ይችላል የሚለው ተስፋ በብር ላይ ያለውን ጫና ሊያቃልለው እንደሚችል ባለሙያዎች እምነታቸውን ገልጸዋል ተብሏል። በአሁኑ ወቅት መደበኛው የ1 ዶላር መግዣ ዋጋ 151 ብር ሲሆን በትይዩ ገበያ ደግሞ ወደ 180 ብር አሻቅቧል። የሊቢያው ጦር አዛዥ በአውሮፕላን አደጋ ህይወታቸው አልፏል። የሊቢያው ጦር አዛዥ ጀነራል መሐመድ አሊ አህመድ አልሃዳድ እና ሌሎች 4 ከፍተኛ የሊቢያ ባለስልጣናት ማክሰኞ ምሽት ከቱርክ መዲና አንካራ ወደ ሊቢያ ዋና ከተማ ትሪፖሊ በመመለስ ላይ ሳሉ አንካራ አቅራቢያ በደረሰ የአውሮፕላን አደጋ መሞታቸውን አልጀዚራ ዘግቧል። የቱርክ የሀገር ውስጥ ጉዳይ ሚኒስቴር አሊ ያርሊካያ ኤክስ በተሰኘው የማህበራዊ ትስስር ገጻቸው ላይ እንደገለጹት ፉልኮን 50 የተሰኘችው የግል ጄት ማክሰኞ ምሽት 2 ሰዓት ከ10 ላይ ከአንካራ ኢሰቦንጎ አየር ማረፊያ ተነስታ ነበር። አውሮፕላኗ 2 ሰዓት ከ52 ላይ ከመቆጣጠሪያ ክፍሉ ጋር የነበራት የሬዲዮ ግንኙነት ተቋርጧል። ሚኒስቴሩ አክለውም አውሮፕላኑ ግንኙነቱ ከተቋረጠ በፊት በሃይማና የአደጋ ጊዜ ማረፊያ ጠይቆ እንደነበር ገልጿል። የቱርክ ወታደራዊ ኃይል የአውሮፕላኑን ስብርባሪ ከአንካራ 74 ኪሎ ሜትር ርቀት ላይ በሚገኘው በሃይማና ወረዳ ቀሲኪ ካቫክ መንደር አቅራቢያ አግኝተዋታል። የሊቢያ ጠቅላይ ሚኒስትር አብዱል ሐሚድ ድበይባ በጉዳዩ ላይ ያላቸውን ጥልቅ ሐዘን በመግለጽ መግለጫ አውጥተዋል። በመግለጫቸውም ይህ አደጋ ለሀገሪቱ ትልቅ አሳዛኝ ክስተት ነው፣ ለጦር ኃይሉና ለሀገሪቱ ሕዝብ የማይተካ ኪሳራ ነው። ሀገራቸውን በታማኝነትና በቅንነት ያገለገሉ የስነ ምግባርና የብሔራዊ ቁርጠኝነት ተምሳሌት የሆኑ ሰዎችን አጥተናል ብለዋል። የቤታቸውን አጥር ያላደሱና ግራጫ ቀለም ያልቀቡ የአዲስ አበባ ነዋሪዎች የመብራትና የውሃ አገልግሎት አታገኙም መባላቸው ተገልጿል። በአዲስ አበባ የተለያዩ አካባቢዎች የመኖሪያ የቤታቸውን አጥር ግራጫ ቀለም ያልቀቡ፣ አምፖል ያልሰቀሉ እንዲሁም በአካባቢያቸው የደህንነት ካሜራ ያልገጠሙ ነዋሪዎች የመብራትና የውሃ አገልግሎት አታገኙም ተብለናል ሲሉ መናገራቸውን ፎርቹን ጋዜጣ ዘግቧል። ከሚኖሩበት ቀበሌ በመጡ የመንግስት ኃላፊዎች በሀገር ደረጃ እየተሰራ ካለው የኮሪደር ልማት ጋር ተያይዞ ነዋሪዎች አካባቢያቸውን ማስዋብ አለባቸው የሚል መመሪያ እንደተሰጣቸው ዘገባ አመልክቷል። በአካባቢው ዋና ዋና ቦታዎች ላይ ይሰቀላል የተባለው የደህንነት ካሜራው ያስፈለገው በከተማዋ ነዋሪዎች ዘንድ በተደጋጋሚ የሚነሳ የደህንነት ጥያቄ በመኖሩ ነው ተብሏል። ለነዋሪዎቹ ከተሰጣቸው መመሪያዎች ውስጥ ሁሉም የመኖሪያ ቤቶች አጥር በተመሳሳይ መልኩ ግራጫ ቀለም መቀባት ያለባቸው ሲሆን ከዚህ የተለየ ቀለም መጠቀም እንደሌለባቸው ተገልጿል። የከተማዋ ኃላፊዎች ይህንን መመሪያ በፍጥነት ያልተገበረ ነዋሪ ለቅጣት እንደሚዳረግ መናገራቸው ተሰምቷል። ቅጣቱ የሚፈጸመው ነዋሪዎቹ መንደራቸውን የማስዋብ ስራ ማከናወናቸውን በድጋሜ ከተፈተሸ በኋላ መሆኑ ተመላክቷል። ይህን ያላከናወነ ግለሰብ እንደ መብራትና ውሃ ያሉ መሰረተ ልማቶች ይቋረጥባቸዋል መባሉን ከዘገባው ላይ ተመልክተናል። በኮልፌ ቀራኒዮ ክፍለ ከተማ ዘነበ ወርቅ በተሰኘው አካባቢ የሚኖሩት ወይዘሮ አሰገደች
አሰገደች ባህር የተባሉት የ80 ዓመት አዛውንት በ3 ቀናት ውስጥ የመኖሪያ ቤት አጥራቸውን በድጋሚ ገንብተው ግራጫ ቀለም እንዲቀቡና የውጭ አምፖል በፍጥነት እንዲሰቅሉ ማሳሰቢያ እንደተሰጣቸው ተናግረዋል። በልጃቸው ወርሃዊ ገቢ የሚተዳደሩት እኒህ አዛውንት የታዘዙትን ተግባር ማከናወን እንደማይችሉ አስረድተዋል። የታዘዙት አጠቃላይ አጥራቸውን የማደስ ስራ እስከ 20 ሺህ ብር የሚያስወጣቸው ሲሆን ይህንን ያህል ገንዘብ ማግኘት እንደማይችሉ ለኃላፊዎቹ ቢገልጹም የተለየ ምላሽ አለማግኘታቸውን ወይዘሮ አሰገደች ገልጸዋል። የአዲስ አበባ ከተማ የከተማ ውበትና የአረንጓዴ ልማት ቢሮ ኃላፊ የሆኑት አቶ ግርማ ሰይፉ የወይዘሮ አሰገደችን ምክንያት አይቀበሉም። በከተማው አስተዳደር የወጣውን ስታንዳርድ ላለመፈጸም ድህነት ምክንያት አይሆንም ሲሉ ተናግረዋል። የቢሮ ኃላፊው ከዚህ ቀደምም በተመሳሳይ መልኩ በሰጡት አስተያየት በአዲስ አበባ ከተማ በተለያዩ አካባቢዎች እየተሰራ በሚገኝ የኮሪደር ልማት የተፈናቀለው ድህነት እንጂ ድሃ አይደለም ሲሉ መናገራቸው አይዘነጋም። መንግስት ምግብ ለማግኘት ለሚቸገሩ ነዋሪዎችን ሊረዳ ይችላል፣ ነገር ግን ለዚህ ሲባል ህግ ሊያላላ አይችልም ማለታቸውን ጋዜጣው ዘግቧል። አሁን ላይ 1 ጋሎን ቀለም 1600 ብር፣ ኤጋ ቆርቆሮ 1300 ብር፣ የደህንነት ካሜራ ከ4000 እስከ 13000 ብር እንደሚሸጥ ተገልጿል። የቀኑ አቤት መረጃዎቻችን እነዚህ ነበሩ። በተደጋጋሚ ወደ እናንተ እንድንደርስና የዕለቱን አቤት ጉዳዮችም ከኛ እንድትሰሟቸው ቻናላችንን ይወዳጁን።